ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የተከዜ ፎረም ሚዲያ ተከታታዮቻችን ለዛሬ በወልቃይት ጠገዴ ዙሪያ አንድ ጽሑፍ አዘጋጅተንላችኋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። መከራው ያላለቀ በሬ ቆዳው ለነጋሪት ይሆናል። በውጭ ዓለም ለምትገኙም ሆነ ሀገር ቤት ላላችሁ የወልቃይት ተወላጆች በሙሉ እንደሚታወቀው የወልቃይት ትግል ብዙ ሕይወት የበላ ያሳደደ ያጠፋ በጣም እጅግ ግዙፍ ሀብት ያወደመ የቅብብሎሽ ትግል መሆኑ ግልጽ ነው። አሁን የደረስንበት ሁኔታም ለዛ ምስክር ነው። ዕውቁ ጠንካራው በዓለማቸው ጸንተው ያለፉት ኮሎኔል እምሩ ወንዴ በአንድ ወቅት አቶ መለስ ከቤታቸው ድረስ ሄዶ ሱዳን ሀገር በኢትዮጵያ ጉዳይ ላይ እንደሚለፉና እንደሚታገሉ እናውቃለን። አሁን ላይ እኛ ለድል ተቃርበናል። የአውሮፓውያኖቹም ሆነ የአረቦቹ የአሜሪካኖቹም እርዳታ ከእኛ ጋር ነው። እኛም በቅርቡ አዲስ አበባ እንገባለን። ስለዚህ ከእኛ ጋር ይሁኑና አዲሲቱን ኢትዮጵያ እንምራላቸው። ኮሎኔል እምሩም ካዳመጡት በኋላ መለሱላቸው። እናንተ ኢትዮጵያን ምን ልታደርጉና ምን ዓላማ እንዳላችሁ እያወቅኩኝ አብሬያችሁ ልሆን አልችልም አሉት። አቶ መለስ አሁን እኮ ስልጣኑም መብቱም በእኛ እጅ ነው ያለ አላቸው። ኮሎኔል እምሩም በተረጋጋና ግን ደግሞ በቆራጥነት ትሰማኛለህ ታጋይ መለስ፣ ስልጣንም ሆነ መብትን በአንድ ዘመን ሂትለር ይዞት ነበረ። የሆነው ግን ያው የምናውቀው ነው። እናንተም ከዛ አታልፉም ነበር መልሳቸው። አቶ መለስም በመጣበት መንገድ ነበር የተመለሰው። በነገራችን ላይ ኮሎኔል እምሩ ወንዴ በአንድ ወቅት በሀገር አሜሪካ አንድ ትልቅ መድረክ ላይ በወልቃይት ጉዳይ ላይ ሲነጋገሩ ብስጭት ብሏቸው የደም ግፊታቸው ተነስቶ ለከፍተኛ ስትሮክ መዳረጋቸው ይታወቃል። ወያኔ የአያሌ ኢትዮጵያውያንን ሕይወት የቀጠፈን ብቻ ሳይሆን ያበላሸ የታሪክም የሕሊናም የሕግም ተጠያቂም ፍርድ የሚሰጠውና በኢትዮጵያ ምድር ዳግም እንዲህ አይነት ድርጊት የማይደገምበት ቅጣት ያለፈውን ትውልድ መካሻ ለነገው ትውልድ ማስተማሪያ የሚሆን ሕጋዊ ቅጣት የሚያስፈልገው ድርጅት ነው። ወያኔዎቹ ያደረሱትን የመከራ ግዝፈት አንድ ስም ጠራን እንጂ የ50 ዓመት መከራውስ መቼ ተቆጥሮ አሁንስ መቼ ቆመና። እንግዲህ በርካታ የአማራ ልጆች በተለይም ጎንደሬዎች ለዚህ ለደረስንበት የታሪክ ስብራት ነፍጥ አንግበው ከሚታገሉት ከተሰዉት በተጨማሪ በጋዜጣው በየመድረኩ በየመጽሔቱ ግለሰብም ሆነ ቡድን መስርቶ በማሳወቅ ሁሉም ጎንደሬ አማራም ሆነ በርካታ ኢትዮጵያውያኖች ታግለዋል፣ እየታገሉም አሉ። ቀጣይነቱም አይቀሬ ነው። እስከ ቀራንዮ ድረስ ጉዞ ይቀጥላል። ለዛሬ 25 ዓመት ገደማ ይሆናል። በዚያን ጊዜ አይነኬ የነበረው አቶ በረከት ስምዖን ነበር መሀል ፒያሳ ጎንደር ላይ ሀቢቡ ታከለ ሰላም ብሎት ድንገት እንዲህ አለው። ጓድ በረከት፣ የወሰዳችሁትን መሬት ካልመለሳችሁ ምንም ይሁን ምን ሰላም አታገኙም። አሁን ዝም ሲል ህዝቡ የረሳው መስሏችኋል? እመነኝ መጥፊያችሁ ያ ነው ብሎ በድፍረትና በግልጽ የተናገረው በወቅቱ አቶ በረከት የተሰማውን ባላውቅም ለአለቆቹ ግን ስለ ሰውየው አልተናገረም። ምክንያቱም አቶ በረከት አቶ ሀቢቡ ያለውን ለአለቆቹ ተናግሮ ቢሆን ምናልባትም አቶ ሀቢቡ በሰላም ላይ ኖር ይችል ነበር። ነገር ግን በተለያየ ጊዜያት አቶ ሀቢቡ ሲወጣ ሲወርድ ሰላማዊ ሕይወቱን ሲገፋ እንደነበር ለመመልከት ተችሏል። በነገራችን ላይ ይህን ጽሑፍ ለወልቃይት ተወላጆች እንድንጽፍ ያስገደደን 1፣ 2፣ 3 ምክንያቶች አሉ። ስለ ወልቃይት ጠገዴ ጉዳይ ጠጠር ያልጣለ የለም። ትግሉ ዛሬ ለደረሰበት ደረጃ እልፍ ሰዎች ዋጋ ከፍለውበታል። እንደ እውነቱ ከሆነ ባለፉት 4 እና 5 ዓመታት ወጉ ደርሶት የወልቃይት ጠገዴ ሕዝብ ሰላም አግኝቶ ሰርቶና ወጥቶ መግባት በራሱ ባህልና ወግ ኮርቶ ማንነቱን አስረግጦ በልጆቹ ተዳኝቶ ነው ያለው። ያው
ከነጉዱፉም ቢሆን ተመስገን አይደል? ይህም ቢሆን ግን በመንግስት ደረጃ መፈጸም የሚገባቸው ጉዳዮች ባለመከናወናቸው ደስታው ጎዶሎ ሆኖ መዘለቅም ብቻ ሳይሆን ትግሉን ቀጣይነት አድርጎት ወደ ልማትና እድገት እንዳይኬድ አድርጎታለኝ። በአንጻሩም የጥፋተኝነት ስሜት የማይሰማቸው ለሰው ልጆች ማሰብ የተሳናቸው ወያኔዎች ሰላሙን ለማናጋት ህዝቡን ማህበራዊ እረፍት አለመስጠት በተለመደበት የሐሰት ትርክታቸው በሚዲያ ግራ እየተጋቡ እኛንም ግራ እያጋቡን ይገኛሉ። አሁን ላይ ልናስተላልፈው ወይንም እንድትገነዘቡልን የምንፈልገው ነገሮች በተለይም አሁን ላይ የምርጫ ቦርድ ውሳኔ አብዛኞቻችሁ አንድ እርምጃ ነው ምዕራብ ትግራይ ከመባል ወጣን ከሚል የዘመናት ጭቆና አንጻር ደስታ ይሉት እርካታ ታይበታል። ግን ደግሞ ውሳኔውም ዘላቂ መፍትሄ አድርጎ የተወሰደ የሚመስል አዝማሚያ እየተመለከትን ነው። ይህ ግን የወደፊት ዕጣ ፈንታችንን ስናስብ ግን መከራው ያላለቀ በሬ ቆዳው ለነጋሪት ይሆናል እንደተባለው ተረት ነው የሚያደርገን። ወያኔ እኔ ካልበላሁት ጭሬ ልፋው እንዳለችው እንስሳ ነው። በየትኛው መንገድ የእኔ ካልሆነ ከአማራ ነጥዬ ብቻውን እንዲሆንና በኋላ ላይ በድምፅ ብልጫ ወደ እኔ አጠቃልላለሁ ብላ እንደ ሁለተኛ ቅድ በግብረ በላዎቿ ወጥነው የነበረው አሁን ላይ ልጅየው ብልጽግና በፌዴራል ብሎ የመጣው ከዛም ህዝብ ውሳኔ ወይም የድምፅ ብልጫ የሚለው ቅዱስ መጽሐፍ ኢየሱስን በጣም ተጣጣሉበት፣ ቀድሞም ልብሱን ተካፈሉት እንዳለ አሁንም ወያኔም ብልጽግና ዕጣ ሊጣጣሉብን እንደሆነ ማሰብ የግድ ይላለኝ። አማራው በዚህ ጉዳይ ሌላ ጨዋታ መሆኑን ስለገባው አንድም መልስ አልሰጠም። በማንነቱ ዕጣ አይጣጣልምና ለዚህ ቆም ብሎ ሁለት ጊዜ ማሰብ ያስፈልጋል። በእርግጥ በተለያየ ስም ያለው የወልቃይት ማህበራት ሁኔታውን የተቃወመው አካሄዱም የገባቸው እንዳሉ እናውቃለን። ሌላውና ሁለተኛው ነገር በፕሪቶሪያ ስምምነት እየተባለ የሚቀለደው አዲስ ትርክት አማራው የወከለው የላከው ስላልነበረ ይህ የኛ አይደለም አብሶም አጨቃጫቂ የሚለው ስም ሰጥተው አብዛኛውን ሰዎቻችንን ግራ ሲያጋቡት እናያለን። አጨቃጫቂ የሚባል ምንም ነገር የለም። በታሪካችንም አልሰማንም። በጉልበት በእብሪት ወሰዱት። በፈጣሪ እርዳታ በህዝብ ትግል ተመለሰ እንጂ አጨቃጫቂ የሚለው ቃል ከመዝገበ ቃላታችሁ መፋቅ የግድ ይላችኋል። በነገራችን ላይ ልሳነ ገፏን የሚባለው ቀደምት የወልቃይት ጠገዴ ድርጅት በቅርቡ ባወጣው መግለጫ ላይ ያለውን አቋም ግልጽ አድርጓል። ነገሩ ከላይ እንደጠቀስነው ነው። ዕጣ ሊጣጣሉብን ማዘጋጃ ነው እንጂ ነገሩ ከዚህ የተለየ አይደለም። አማራ ሲተርት ውሃ የሚሞቀው ለገላሽ ነው አልዋት ዶሮን ይላል። አሁንም ያንን አይነት መንገድ መሆኑን ተገንዝበን መታገል ይጠበቅብናል። ሶስተኛውና የመጨረሻው ጉዳይ ወያኔ ያመጣችበትን የዘራችብን እኩይ ተግባር ተከትለን ወልቃይቴ ብቻ የሚል እሳቤ በአስቸኳይ እንዲቆም እንፈልጋለን። ይህ አይነቱ አካሄድ ብቻን አስቀርቶ ለመቀራመት ማዘጋጀት ነው። ወልቃይት ጉዳይ ላይ ሁሉም አማራ በተለይም ጎንደሬው ያገባሃል የወደቀበት ታሪኩ ነው። ይህ ከጥቅም ጋርና ከተንኮል ጋር የተቆራኘ መንገድ በአፋጣኝ እንዲታሰብበትና እንዲስተካከል የግድ ይላል። ወልቃይት ብረሳሽ ቀጥኝ የተርሳኝ የሚለው የንጹሐንን ደም መዘንጋት ይህንን ሁሉ የትግል ጉዞ መርሳት ነው። እናም አጥብቀን እንቃወመዋለን። ዛሬም ነገም ማንነታችን በትክክለኛው መንገድ እስኪመለስ ድረስ የሁላችንም ትግል አይቀሬ ነው። በርቱ፣ እንበርታ። ከማህደረ አያናዝጊ ማህበራት የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዝግጅት ይሄን ይመስል ነበረ። በቀጣይ በሌላ ዝግጅት እስክንገናኝ ድረስ በያላችሁበት ሰላም ሁሉ ተመኘው።